ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? መልካም። በዚህኛው ቪዲዮ የመጣሁት ምንድነው ታይፕ ኦፍ ቫሪያብልስ ላይ የተወሰነ ነገር ልላችሁ ፈልጌ ነው። በተለይ ለጀማሪዎች እንግዲህ ከዚህ በፊት ሮው ዳታ፣ ስፔሲስ፣ ስታታ፣ ኤክሴል በተመለከተ የተለያዩ ሪሰርች ኮንሰፕቶችን ሳብራራላችሁ ቆይቻለሁ። በዚህኛው ቪዲዮ የመጣሁት እንግዲህ በሪሰርች ቫሪያብሎች ስንት አይነት ናቸው የሚለውን ክላሲፊኬሽን ላሳያችሁ ነው። ቻናሉ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ። ኮሚኒኬት ልታደርጉኝ የምትፈልጉት ነገር ካለ አድራሻዬን ልትጠቀሙ ትችላላችሁ። እንግዲህ እንደሚታወቀው ሪሰርቸሮች ሪሰርች ሲጠቀሙ የሚጠቀሟቸው ቫሪያብሎች አሏቸው። እንግዲህ ቫሪያብሎችን ለመከፋፈል የምንጠቀምበት የተለያየ ቤዝ አለ። በመጀመሪያ ደረጃ እንደ ቤዝ አለው። ቫሪያብሎቹ ይሄ ናቸው ብለን ከመወሰናችን በፊት ከምን አስፔክት ነው የከፋፈልናቸው የሚለውን ማወቅ አለብን። እንግዲህ እዚህ ጋር እንደምታዩት ቤዝድ ኦን ሜዠርመንት ልንለካቸው እንችላለን። ቤዝድ ኦን ሮል ኢን ዘ ሪሰርች ልንለካቸው እንችላለን፣ ልንከፋፍላቸው እንችላለን። እንደዚህም ደግሞ ሌላ የክላሲፊኬሽን መንገድም አለ ቫሪያብሎቻችንን መለካት የሚያስችላል። ቤዝድ ኦን ሜዠርመንት ቫሪያብሎቹ ሜዠር በሚደረጉበት አንጻር ስንለካቸው አራት አይነት ናቸው። ኖሚናል ቫሪያብል አለ፣ ኦርዲናል ቫሪያብል አለ፣ ኢንተርቫል ቫሪያብል እና ራሽዮ የምንለው ቫሪያብል አይነት አለ። ቤዝድ ኦን ሮልስ ቫሪያብል ሮልስ አብዛኞቻችን የምናውቀው ይሄኛውን ነው። ኢን ዘ ሪሰርች ደግሞ ኢንዲፔንደንት ቫሪያብል ይኖራል፣ ዲፔንደንት ቫሪያብል ይኖረናል። እንደዚሁም ሚዲየቲንግ ቫሪያብል፣ ሞዴሬቲንግ ቫሪያብል እና ኮንትሮሊንግ ቫሪያብል ይኖረናል። እንደዚሁም ደግሞ ቫሪያብሎችን ዲስክሪት ቫሪያብል እና ኮንቲኒዩስ ቫሪያብልን ልንከፋፍላቸው እንችላለን፣ በቁጥር የሚለኩ ቫሪያብሎችን። ስለዚህ ሶስት አይነት ካታጎሪዎች አሉን ማለት ነው። ቫሪያብሎቻችንን መክፈል የሚያስችሉ ሶስት አይነት መንገዶች ወይም ደግሞ ሜተዶች አሉ ማለት ነው። ስለዚህ ከመጀመሪያው ሜተድ ጀምረን እስኪ እንየው። ቤዝድ ኦን ሜዠርመንት ቫሪያብሎች እንግዲህ ለስንት ይከፈላሉ? ወደ አራት ይከፈላሉ። ኖሚናል ቫሪያብል አለ። ኖሚናል ቫሪያብል የምንለው ይህ ቫሪያብል በኔቸሩ ምንድነው? ካታጎሪካል ቫሪያብል ነው። ካታጎሪካል ቫሪያብል ሆኖ ነገር ግን ኦርደር የለው ወይም ደግሞ ደረጃ የምናስቀምጥለት አይደለም። ኖሚናል ቫሪያብል የምንለው እሱ ነው። ጀስት ክላሲፋይ ማድረግ ብቻ ነው የምንፈልገው። ካታጎሪ አለው። ካታጎሪካል ቫሪያብል ነው። በነገራችን ላይ ኖሚናል ቫሪያብል እና ኦርዲናል ቫሪያብል ሁለቱም ካታጎሪካል ናቸው። ኢንተርቫል ቫሪያብል እና ሬሽዮ ቫሪያብል ደግሞ ሁለቱም በቁጥር የሚለኩ ቫሪያብሎች ናቸው፣ ኳንቲቲቭ ናቸው። ኖሚናል ቫሪያብል የምንለው ካታጎሪካል ቫሪያብል ሆኖ ምን የሌለው ነው፣ በደረጃ ያልተከፋፈለ ነው። ጀስት ጀንደር ትላላችሁ ሴት ወንድ፣ ናሽናሊቲ ትላላችሁ ኢትዮጵያን፣ ኬንያ፣ ሶማሊያን፣ አሜሪካን እንደዛ እያላችሁ ትከፋፍሉታላችሁ። ምንም የምታወጡለት ራንክ የሚሆን ደረጃ የለውም። ሌላ ማሪታል ስታተስ አለ፣ የጋብቻ ሁኔታ፣ ያገባ፣ ያላገባ፣ የተፋታ፣ በሞት ከትዳር አጋሩ የተለያየ ብላችሁ ልትከፋፍሉ ትችላላችሁ። ምንም አይነት ደረጃ የለውም ይሄኛው። ስለዚህ ካቴጎሪካል ሆኖ በመልሶቻችሁ በቫሪያብሎቹ መካከል ወይም ደግሞ በምትለኩበት መካከል ምንም አይነት ደረጃ ልዩነት ከሌለ ይሄ ቫሪያብል ኖሚናል ቫሪያብል ይባላል ማለት ነው። ኦርዲናል ቫሪያብል የምንለው ግን የተፈጥሮ የሆነ ራንክ አለው። ካቴጎሪካል ቫሪያብል ነው፣ ነገር ግን ካቴጎሪካል ሆኖ ምን አለ ራንክ እናስቀምጥለታለን። ለምሳሌ የትምህርት ደረጃ ፕራይመሪ፣ ሰከንዳሪ፣ ዲፕሎማ እንደዛ እያላችሁ ፈርስት ዲግሪ፣ ማስተርስ እያላችሁ ስትሄዱ ካቴጎሪካል ነው። ነገሩ እኮ ካቴጎሪካል ነው፣ በቁጥር አይደለም የለካችሁት። ነገር ግን ምንድነው ካቴጎሪካልም ሆኖ ደረጃ አለው። ከፕራይመሪ ማን የተሻለ ነው? ከፕራይመሪ ሰከንዳሪ የተሻለ ነው። ከሰከንዳሪ ሰርቲፊኬት፣ ከሰርቲፊኬት ዲፕሎማ የተሻለ ነው። ኢንካምን ደግሞ ካቴጎሪካል አድርገው ብትሉ ለምሳሌ ከ1 እስከ 5,000 ብር፣ ከ5,001 እስከ 10,000 ብር፣ ከ10,001 እስከ 15,000 ብር እያላችሁ ስትከፋፍሉ የተፈጥሮ የሆነ ምን አለው ራንክ አለው። ነገር ግን ከአንዱ እስከ አንዱ ድረስ ያለው ዲፍረንስ ምን ሊሆን አይችልም፣ እኩል ሊሆን ላይችል ይችላል። ሜዠረብል ላይሆን ይችላል ዲፍረንሱ ቢትዊን ካቴጎሪስ። ለምሳሌ ከስተመር ሳቲስፋክሽን ውሰዱ። አንድ ከስተመር ፕሮዳክቱን ከተጠቀሙ በኋላ
very dissatisfied ሊሆን ይችላል dissatisfied ሊሆን ይችላል ኒውትራል ሊሆን ይችላል ለሳቲስፋይድም የሆነ አልሆንኩም አይነት ሊሆን ይችላል dissatisfiedም አልሆንኩም dissatisfiedም አልሆንኩም ሊላችሁ ይችላል በኒውትራል መካከልና በዲሳቲስፋይድ መካከል ያለው ልዩነትና very dissatisfied እና dissatisfied መካከል ያለው ልዩነት እኩል እንደሆነ አይጠበቅበትም ኦርዲናል ቫሪያብል የምንለው ላይ ካታጎሪካል ነው በራንክ ሚኒንግፉል የሆነ ኦርደር አስይዛችሁታል ነገር ግን ምን ልታደርጉት አትችሉ ሜዠር ልታደርጉት ግን አትችሉም ስለዚህ የኛ ኦርዲናል ቫሪያብል ይባላል ማለት ነው ሌላው ኢንተርቫል ቫሪያብል ነው ኢንተርቫል ቫሪያብል እንግዲህ እንዳልኳችሁ ሬሾ ቫሪያብል እና ኢንተርቫል ቫሪያብል ሁለቱም ቁጥር ናቸው ኑሜሪካል ቫሪያብልስ ናቸው ልዩነቱ ኢንተርቫል ቫሪያብል የምንለው ትሩ ዜሮ የለውም that means ዜሮ ይኖራል ዳታችሁ ውስጥ ግን ያ ዜሮ የነገሩን አለመኖር ያሳያችሁ ለምሳሌ 0 ዲግሪ ሴልሺየስ ብትሉ ትችላላችሁ ቴምፕሬቸር ኢንተርቫል ነው 0 ዲግሪ ሴልሺየስ ብትሉ ያ ማለት ምንም ቴምፕሬቸር የለም ማለት አይደለም ነገር ግን አይኪው ስኮር ለምሳሌ 0 ነው አይኪው ስኮሩ ብትሉ ያ ሰውዬ ምንም የሚያሰላስል አይደለም ማለት አይደለም አይኪው የለውም ማለት አይደለም 0 ለነገርን አለመኖር አያመለክትም ምን ላይ ኢንተርቫል ላይ ማለት ነው እንጂ ሬሾም ኢንተርቫልም ምንድናቸው ኑሜሪካል ቫሪያብሎች ናቸው ሌላው ሬሾ የምንለው ነው ሬሾ ቫሪያብል የምንለው ሚኒንግፉል ዜሮ ያለው ነው ለምሳሌ ኢንካምን ብትወስዱ ዜሮ ነው ማለት ሰውየው ምንም ኢንካም የለውም ማለት ነው ሚኒንግፉል የሆነ ዜሮ አለ ወይም ደግሞ ትሩ ዜሮ አለው ሬሾ የምንለው ላይ ማለት ነው ሁለተኛው ክላሲፋይ የምናደርግበት ቤዝ እንግዲህ ቤዝድ ኦን ሮል ኢን ሪሰርች ነው ሪሰርች ውስጥ ቫሪያብሎች ባላቸው ሮል ክላሲፋይ እናደርጋለን እንደምታዩት የመጀመሪያው ኢንዲፔንደንት ቫሪያብል ነው ኢንዲፔንደንት ቫሪያብል ማለት ስሙ እንደሚያመለክታችሁ ሌሎችን ኢንፍሉዌንስ የማያደርግ ለራሱ እናንተ ሪሰርች ውስጥ ኢንፍሉዌንስ የማይደረግ ሎጂካሊ በሌሎች ነገሮች ኢንፍሉዌንስ ሊደረግ ይችላል ሌሎች ሪሰርቾች ውስጥ ዲፔንደንት ሆኖ መጥቶ ሊሆንም እኮ ይችላል እናንተ ሪሰርች ውስጥ ግን የናንተን ሌሎቹን ቫሪያብሎች አፌክት የሚያደርግ ቫሪያብል ይሄ ቫሪያብል ምን ይባላል ኢንዲፔንደንት ቫሪያብል ይባላል the variable you manipulate or believe influence other variables in your study በእናንተ ሪሰርች ውስጥ ሌሎች ቫሪያብሎችን ሚዲየቲንግ ቫሪያብልን ሊሆን ይችላል ዲፔንደንት ቫሪያብልንም ሊሆን ይችላል አፌክት ያደርጋል ብላችሁ የምታስቡት ቫሪያብል ምን ይባላል ኢንዲፔንደንት ቫሪያብል ይባላል ለምሳሌ የተማሪዎች ውጤት ላይ አፌክት የሚያደርጉ ፋክተሮችን ስትወስዱ አንዱ ቫሪያብል ቲቺንግ ሜተድ ልትሉት ትችላላችሁ የተማሪዎች ውጤት ምን ይሆናል ዲፔንደንት ቫሪያብል ነው ቲቺንግ ሜተዳቸው ምን ይሆናል ኢንዲፔንደንት ቫሪያብል ይሆናል ከስተመር ፐርቼዚንግ ባይንግ ቢሄቪየር ወይም ፐርቼዚንግ ዲሲዥናቸውን አፌክት የሚያደርጉ ነገሮችን ስታጠኑ አንዱ ፕራይስ ሊሆን ይችላል አድቨርታይዚንግ ታይፕ ሊሆን ይችላል እነዚህ ኢንዲፔንደንት ቫሪያብሎች ይሆናሉ ፕራይስን ምንን ፐርቼዚንግ ዲሲዥንን አፌክት የሚያደርጉ ማለት ነው ሌላው ዲፔንደንት ቫሪያብል ነው ስሙ እንደሚያመለክታቸው ኢትስ ዲፔንድ ኦን ዘ ኢንዲፔንደንት ፋክተርስ ዲፔንደንት ቫሪያብል ነው በሌሎቹ ምን የሚደረግ አፌክት የሚደረግ ቫሪያብል ዲፔንደንት ቫሪያብል ይባላል በሪሰርቻቸው ውስጥ the variable you measure or observe it is affected by the independent variables ለምሳሌ የተማሪዎች ፐርፎርማንስ ቀደም እንዳልኳችሁ ቲቺንግ ሜተድ የተማሪዎች ፐርፎርማንስን አፌክት የሚያደርግ ሊሆን ይችላል ሴልስ ቀደም እንዳልኳችሁ ፕራይስ ወይም ደግሞ አድቨርታይዚንግ ታይፕ ምንን አፌክት ሊያደርገው ይችላል ሴልስን አፌክት ሊያደርገው ይችላል ከስተመር ሳቲስፋክሽን የፕሮዳክቱ ኳሊቲ ፕራይሱ ከስተመር ሳቲስፋክሽንን አፌክት ሊያደርገው ይችላል እነዚህ ነገሮች ዲፔንደንት ናቸው በሌሎች ቫሪያብሎች ኢንፍሉዌንስ የሚያደርባቸው ስለሆነ ከስተመር ሳቲስፋክሽን ራሱ ኢንዲፔንደንት ሆኖም ሊመጣ ይችላል ለምሳሌ ከስተመር ሎያሊቲ ኢንዲፔንደንት ካደረጋችሁት ከስተመር ሳቲስፋክሽን ኢንዲፔንደንት ሆኖ ሊመጣ ይችላል ከስተመር ሳቲስፋክሽን ሞዴሬቲንግ ሆኖ ሊመጣ ይችላል ሚዲየቲንግ ሆኖ ሊመጣ ይችላል
በተለያዩ ፋክተሮችን አስቀምጣችሁ ማርኬቲንግ ፋክተሮችን አስቀምጣችሁ ከስተመር ሳቲስፋክሽንን ሞዴሬቲንግ አድርጋችሁ ከስተመር ሎያሊቲን ልትለኩ ትችላላችሁ። ኤኒዌይስ ሌላው ሶስተኛው ቤዝድ ኦን ሮል ሞዴሬቲንግ ቫሪያብል የምንለው ነው። ይሄኛው ደግሞ የኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብሎችን አሶሲዬሽን ሞዴሬት ሊያደርግ የሚችል አቅጣጫቸውን ሊያስቀይር የሚችል ነገር ነው ሞዴሬቲንግ ቫሪያብል የምንለው። ሌላው ሚዲዬቲንግ ቫሪያብል ነው። አንዳንድ ቫሪያብሎች በቀጥታ ዲፔንደንት ቫሪያብሉ ላይ ኢፌክት ላይኖራቸው ይችላል፣ ነገር ግን በሌላ በኩል አፌክት ሊያደርጓቸው ይችላል። ለምሳሌ የኢራን እና የእስራኤል ጦርነት ኢትዮጵያውያኖችን በቀጥታ አፌክት ያደርጋል። በዚህ ጊዜ ሚዲዬቲንግ ቫሪያብሉ ምን ይሆናል? የነዳጅ ዋጋ ቫሪያብሉ ይሆናል። ሚዲዬቲንግ ቫሪያብል አለ። የኢራን እና የእስራኤል ጦርነት የነዳጅ ዋጋን አፌክት ያደርገዋል። የነዳጅ ዋጋ ደግሞ የእኛን ሀገር የኑሮ ሁኔታ ምን ያደርገዋል? አፌክት ያደርገዋል። ስለዚህ የነዳጅ ዋጋ ሚዲዬቲንግ ቫሪያብል ሊሆን ይችላል ማለት ነው እዚህ ላይ። ሌላው ኮንትሮል ቫሪያብል የምንለው ቫሪያብል አለ። ኮንትሮሊንግ ቫሪያብልም እንደዚሁ አፌክት ያደርጋል። እዚህ ጋር የአቀማመጡን ማየት ትችላላችሁ ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉት። ለሌሎቻችሁ ጓደኞቻችሁ አዳርሱት። በቲክቶክ መጥቻለሁ። እንደዚሁም ደግሞ የዌብሳይት አድሬሴም አለ። የዌብሳይት አድሬሴን የተለያዩ መረጃዎችን ታገኙበታላችሁ። ለምሳሌ ሚን ክራይቴሪያ፣ አክሴፕቴብል ትሬሽሆልድ ለኮሪሌሽን፣ ለሪላያቢሊቲ፣ አክሴፕቴብል ትሬሽሆልድ ምንድነው፣ እንዴት ጋፕ አይደንቲፋይ እናደርጋለን የሚሉትን በጽሁፍ ደግሞ ቱቶሪያል የምሰጥበት ዌብሳይት አለ። እዚህ ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ቼክ ማድረግ እና ከዛም የተወሰኑ ነገሮች ማግኘት ትችላላችሁ። መልካም ቆይታ ይሆንላችሁ። አመሰግናለሁ።